ሃይ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ስለ አእምሮ ጤና ግንዛቤ የተወሰነ ነገር ለማለት ፈልጌ ነው እንደዚህ ብቅ ያልኩት። እንግዲህ ስለ አእምሮ ጤና የሚወራበት ግንዛቤ ማስጨበጫ ጊዜ ወደ ትሪትመንት ሰዎች ቀረብ እንዲሉ ስቲግማን የምናወግዝበት ጊዜ እና ትምህርት የሚሰጥበት ጊዜ ነው እና ይሄ ነገር የተጀመረው ላይ በ1949 ዓመተ ምህረት ጀምሮ ኤቭሪ ሜይ ሞር ስለ ሜንታል ሄልዝ አዌርነስ ላይ ይሰራል ማለት ነው። እና ዛሬም እኔም ደግሞ እንግዲህ የበኩሌን እንደ ፐብሊክ ሄልዝ ባለሙያ እንደ ክሊኒካል ሶሻል ወርከር እንደገናም ደግሞ አሁን የምሰራው ስፔሲፊካሊ ሜንታል ሄልዝ ላይ ስለሆነ የተወሰነ ነገር ለማለት ፈልጌ ነው ወደዚህ ቪዲዮ ብቅ ያልኩት ማለት ነው። እና ኢንጀነራል ምንድን ነው የአእምሮ ጤና አስከፊነት ከጊዜ ወደ ጊዜ በጣም እየጨመረ ነው ሄደው እና በሲዲሲ ሪፖርት በአሁኑ ሰዓት ላይክ እንደ ፐብሊክ ሄልዝ ክራይሲስ አንደኛውን ቦታ ይይዛል። በፊት ካንሰር ነበረ፣ አሁን ግን ሞር ኮንሰርንድ የሆነ በወርልድ ዋይድ ያለው የጤና ችግር የሜንታል ሄልዝ ችግር ነው። እና ኦቨርኦል ምንድነው በኦቨርኦል በዓለም ላይ ከ8 ሰዎች 1 ሰዎች የአእምሮ ጤና ችግር ይገጥማቸዋል። ያውዞች አዶለሰንቶች ላይ እነዚህ ወጣቶች ከ15 ከ14 እስከ 29 የሚሆኑት ደግሞ በጣም ሞር ተጠቂ ናቸው። ከ3 ልጅ 1 ልጅ በሜንታል ሄልዝ ሊጠቃ እንደሚችል ያሳያል ጥናቱ ማለት ነው። እንደገና ደግሞ ከ6 ሰው 1 ሰው ኦቨርኦል በዓለም ላይ ሎንሊነስ ኤክስፒሪየንስ እንደሚያደርግ ያሳያል ጥናቱ ማለት ነው። እና ምንድነው ዋናው ነገር አንደኛ ኖርማላይዝ ማድረግ ግንዛቤ ያስፈልጋል። የአእምሮ ጤና እንደ ማንኛውም የፊዚካል ሄልዝ የጤና ጉዳይ ታይቶ ሰዎች ኤክስፒሪየንስ ሲያደርጉ ወደ ጤና ተቋማት ሄደው እገዛ ማግኘት፣ ሄልፕ ማግኘት፣ ትሪትመንት የማግኘት እድል ሊከፈትላቸው ይገባል። እና ሰዎች አንዳንድ ጊዜ ቻሌንጅድ ሲሆኑ በሜንታል ሄልዝ እንደ እነሱ ችግር ኦር እንደ ዊክነስ መታየት የለበትም። ስላልሆነ የአእምሮ ጤና ችግር የሚያመጡት ብዙ ነባራዊ የሆኑ ሳይኮሶሻል ኢንቫይሮንመንታል ፋክተሮች አሉ፣ ከሰዎች አቅም በላይ የሆኑ በአሁኑ ሰዓት ማለት ነው። እና ለምሳሌ ከፋይናንሻል ስትረስ ማየት እንችላለን። ከኮቪድ በኋላ በጣም ብዙ ነገሮች ተወዷል፣ ብዙ ነገሮች ኤክስፔንሲቭ ሆነዋል እና ሰዎች ስትራግል ያደርጋሉ። እነዛ ሰዎች ደግሞ በጣም ይጋለጣሉ ማለት ነው ለሜንታል ሄልዝ ኮንዲሽን። እና ምንድነው ባለፈው አንድ ቸርች ላይ አንድ ፕሬዘንቴሽን አዘጋጅቼ ነበረ። ስፔሲፊካሊ ማይግሬት ያደረገው ህዝብ ኢትዮጵያዊ ኮንሲደር ማድረግ ያለበት ማየት ያለበት ነገር ስለ ራሳቸው ስለ ልጆቻቸው የተወሰነ የግንዛቤ ማስጨበጫ ፕሬዘንቴሽን አድርጌ ነበር እና ዛሬ መድገም ፈልጋለሁ ያንን ደግሜ ያኔ ተካፋይ ያልሆኑ ሰዎች ሊጠቅማቸው ይችላል በሚል ማለት ነው። እና ምንድነው ላወራ የምችለው ሪስክ ፋክተሮችን፣ ኮመን የሆኑ ሳይኖችን፣ ምን ዎች ማድረግ እንዳለብን ከልጆቻችን ከቤተሰቦቻችን ኤንድ ዘ አዘር ቲንግ መጨረሻ ላይ ደግሞ ሪሶርሶች የት ቦታ ታገኛላችሁ ሰርቪስ የሚለውን ነገር ለጠቅለል አድርጌ ባጭሩ ለማቅረብ እሞክራለሁ ማለት ነው። እና ምንድነው ያው የማይግሬት ያደረገው ህዝብ እንደ በየቦታው በየዓለም ላይ ተበትኖ ያለው ህዝብ ምንድነው ያለው ቻሌንጅ 2 ካልቸርን አስታርቆ የመኖር
ቻሌንጅ አለ፣ የኢትዮጵያው ካልቸር አለ፣ ኦር ደግሞ ያለንበት ሀገር ካልቸር አለ። አንዳንድ ጊዜ ኢት ሜይ ቢ ኢዚ ቱ አኮሞዴት በት አት ሳም ፖይንት ደግሞ ዲፊካልት ሊሆን ይችላል እና ሁለት እንትኖችን ካልቸሮችን ናቪጌት አድርጎ አስታርቆ ለመኖር ያለው ቻሌንጅ ወደ ለሜንታል ሄልዝ ሊያጋልጥ ይችላል ማለት ነው። ሌላው ዊ ኬሪ ፋሚሊ ኤክስፔክቴሽን፣ የፋሚሊ ኤክስፔክቴሽን እና ደግሞ የሶሳይታል ፕሬዠርን ደግሞ እሱ ራሱ አንዱ ሌላው ፋክተር ሊሆን ይችላል ለማይግሬት ላደረገው ህዝብ ያለው የሜንታል ሄልዝ ሁኔታ ማለት ነው። እና ምንድናቸው ሪስክ ፋክተሮቹ? ዋናው አንደኛው የካልቸራል አይደንቲቲ ኮንፍሊክት ነው። ይህንን አዌር መሆን ያስፈልጋል። ልጆች ከቤት ኤክስፔክት የሚደረግባቸው ከውጭ ኤክስፔክት የሚደረግባቸው ነገር ይኖራል እና ግራ የመጋባት የትኛው ትክክል እንደሆነ የትኛውን መምረጥ እንደዚህ አይነት ጭንቀት ሊኖር ይችላል። መምረጥ ላይ ይጠበቅባቸው ይችላል፣ ግን ሁለቱንም አንደርስታንድ አድርጎ ሰፖርት ያስፈልጋቸዋል እንዴት አብረው እንደሚያስኬዱት ማለት ነው። ሌላው ሪስክ ፋክተር ደግሞ የፋሚሊ ፕሬዠር እና የኤክስፔክቴሽን ነው። ከባኮም ሊሆን ይችላል ኦር ደግሞ እዚህ ያለነው ፋሚሊ ከልጆች ኤክስፔክት የምናደርገው ነገር ሊሆን ይችላል። ያ ኦልሶ ዋን ኦፍ ሪስክ ፋክተር በጥናት የሚያሳየው ልጆች ወደ ሜንታል ሄልዝ ችግር የሚጋለጡበት ማለት ነው። ሌላኛው ሜንታል ሄልዝ ስቲግማ ነው። ከዚህ በፊትም አንድ ቪዲዮ ሰርቻለሁ ስለ ስቲግማ። ያ የሚመጣው ደግሞ ከላክ ኦፍ ኤጁኬሽን ከላክ ኦፍ ኖሌጅ ካለን የተሳሳተና የተዛባ አመለካከት ለአእምሮ ጤና እና ሰዎችን ወደ ትሪትመንት እንዳይመጡ ያደርጋቸዋል። ሰዎችን ወደ ሄልፕ ኮንሲደር እንዳያደርጉ ሄልፕ ሪችን አውት እንዳያደርጉ ያረጋቸዋል። ያለን አመለካከት ማለት ነው ለአእምሮ ጤና። ሌላ ኮሚኒኬሽን ቤሪየር፣ በቤታችን ውስጥ ያለው አንዳንድ ኮሚኒኬሽን ቤሪየር ካለ ከልጆች ጋር አንደርስታንድ መደራረግ ካለ እሱም አንዱ ሪስክ ፋክተር ነው። ልጆች ወደ ሜንታል ሄልዝ ችግር ሊጋለጡ ይችላሉ ማለት ነው። ሌላ ሶሾ ኢኮኖሚክ ስታተስ ነው። ያው ሎ ኢንካም ያለበት ቤት፣ የኢኮኖሚካል ስትረስ ያለበት ቤት ሞር ተጋላጭ ሊሆኑ ይችላሉ ለሜንታል ሄልዝ ኮንዲሽን ማለት ነው። ሌላው ዲስክሪሚኔሽን እና ማርጂናላይዜሽን ነው። አት ሳም ፖይንት ይህንን አንዳንድ ሰው ኤክስፒሪየንስ ሊያደርግ ይችላል። ይህንን ኤክስፒሪየንስ ያደረገ ሰው የበለጠ የሜንታል ሄልዝ ኮንዲሽንን ዴቨሎፕ ለማድረግ ሪስክ አለው ማለት ነው። ሌላው አዲሽናል ሪስክ ፋክተሮች ምንድነው? ትራውማ ናቸው። ማይግሬሽን ባይ ኢትሰልፍ ሎስ አለ፣ የፋሚሊ ሎስ ሊሆን ይችላል፣ የፋይናንሻል ሎስ ሊሆን ይችላል፣ የሪሌሽንሺፕ ሎስ ሊሆን ይችላል። እንደገና ደግሞ ጦርነት አለ፣ የዋር ኢምፓክት አለ። እሱም አንድ አዲሽናል ፋክተር ነው፣ ሪስክ ፋክተር ሜንታል ሄልዝ የጭንቀት የዲፕሬሽን ሶርስ ለመሆን ማለት ነው። ሌላው አካልቸራል ሪሌሽን ስትረስ ነው። ላይ ካልቸርን አኮሞዴት አድርጎ አዋህዶ ለመኖር ያለው ነባራዊ ሁኔታ እሱም አንድ አዲሽናል ሪስክ ፋክተር ነው ማለት ነው ሜንታል ሄልዝ ኮንዲሽንን ዴቨሎፕ ለማድረግ። ሌላው ሮል ሪቨርሳል፣ አንዳንድ ጊዜ ልጆቻችንን ለአንዳንድ ሮል የምንጠቀማቸው ከሆነ እሱም በእነሱ ላይ ፕሬዠር ያመጣል። ሜቢ ትራንስሌሽን ሊሆን ይችላል፣ ሜቢ የሆነ ነገር ብቻ። እሱም በጥናቱ ምንድነው አንድ ልጆች ላይ ያለ ፕሬዠር ነው ለኢሚግራንት ኮሚኒቲ ማለት ነው። ሌላው ፐርፌክሽኒዝም ፊር ኦፍ ፌለር ነው። አንዳንድ ጊዜ አንዳንድ ሰዎች ፐርፌክት ለመሆን ፌለሪቲን የሚፈሩ ከሆነ ሪስክ አለው ማለት ነው ሜንታል ሄልዝ ኮንዲሽን ዴቨሎፕ ለማድረግ። ሌላው ደግሞ ሊሚትድ ሶሻል ሰፖርታችን እያነሰ በሄደ ቁጥር የሜንታል ሄልዝ ኮንዲሽን ዴቨሎፕ የማድረግ ሪስካችን ይጨምራል ማለት ነው። እነዚህ ሪስክ ፋክተሮች ናቸው። እነዚህ ሪስክ ፋክተሮች ያሏቸው የገጠማቸው ሰዎች አውትካሙ ምን ይመጣል፣ ምን ሊያገኛቸው ይችላል የሚለው ጭንቀት ነው፣ አንዛይቲ፣ ዲፕሬሽን ነው። ዲፕረስድ ሙድ ዴቨሎፕ ሊያደርጉ ይችላሉ፣ በርናውት ሊያደርጉ ይችላሉ፣ ሎ ሰልፍ ስቲም ሊኖራቸው ይችላል፣ ኢምፖስቲቭ ሲንድሮም
ላይክ ይሄ ደግሞ ምንም ነገር አቺቭ ብናደርግ ብዙ ጊዜ ሳቲስፋይድ አለመኖር፣ ወደ የላይኛውን የበለጠውን እያዩ በራስ ሳቲስፋይድ አለመሆን እንደማለት ነው። ሌላው አይደንቲቲ ኮንፊውዥን ነው። ማነኝ ምንድነኝ የሚለው ነገር እና ከካልቸራል ጋር የተያያዘ አይደንቲቲ ኮንፊውዥን ሊኖር ይችላል ማለት ነው። እነዚህ አውትካሞቹ ናቸው። ይህንን ካልኩኝ ዋናው ነገር ደግሞ ሌላው ምንድነው? ዋርኒንግ ሳይን ምንድነው? በቤተሰባችን በልጆቻችን ኦብዘርቭ ማድረግ ያለብን ነገር አንዳንድ ጊዜ ማለት ነው ኢሞሽናል እና ቢሄቪየራል ወደ አክሽኖች እና ወይንም ደግሞ ስሜታቸውን የሚገልጹበት ወር ስሜታቸውን የምናነብበት ዋርኒንግ ሳይኖች ምንድነው? ኢሪታቢሊቲ ኦር ሙድ ስዊንግ። አሁን ይሄ ማለት ምንድነው? አንዳንድ ጊዜ መነጫነጭ፣ አንዳንድ ጊዜ ሃይ መሆን፣ ደስተኛ መሆን፣ ኤክሳይትድ መሆን፣ አንዳንዴ ደግሞ ሎ መሆን፣ መደበር፣ እንደዛ አይነት ነገር ሙድ ስዊንግ ሲኖር ማለት ነው። ሃይ ኤንድ ሎ የሆነ ሙድ ስዊንግ ሲኖር ወር ደግሞ መነጫነጭ ኢሪታቢሊቲ ሲያሳዩ፣ ሌላው ደግሞ ተከታታይ የሆነ መከፋት ሲያሳዩ ሳድነስ ኦር ደግሞ መጨነቅ ሲጨነቁ ማየት ኦር ደግሞ እንደሚጨነቁ ሲገልጹልን ማለት ነው። ሌላው ደግሞ ዊዝድራል ፍሮም አዘርስ ላይክ ይሄ ምንድነው? አይሶሌት ሲያደርጉ ራሳቸውን ወይ ሮማቸው ውስጥ ቁጭ ብለው ሰው ማናገር ሳይፈልጉ ሲቀሩ እንደዚህ ራሳቸውን አይሶሌት ሲያደርጉ ይሄ አንዳንድ ዋርኒንግ ሳይኖች ማየት ያለብን ኢግኖር ማድረግ የሌለብን ነገሮች ናቸው። እና ሌላው ሎስ ኦፍ ኢንተረስት ለአንዳንድ አክቲቪቲዎች ኢንተረስት ማጣት ሲያሳዩ በፊት ኢንጆይ የሚያደርጉትን በፊት የሚያደርጉትን ነገር አሁን ኢንተረስት ሲያጡ ማለት ነው። ሌላው ደግሞ የእንቅልፋቸው ላይ ኦር ደግሞ የአፒታይታቸው ላይ ለውጥ ሲኖር ቼንጅ ሲኖር እነዚህ አንዳንድ ዋርኒንግ ሳይኖች ናቸው። ኢሞሽናል ቢሄቪየራል የሆኑ ዋርኒንግ ሳይኖች ናቸው። በሜንታል ሄልዝ ቻሌንጅ የሆኑ ሰዎችን አይደንቲፋይ የምናደርግበት ማለት ነው። ሌላው ደግሞ ኮግኒቲቭ የሆነው የአስተሳሰብ ዋርኒንግ የሆነው ሳይን ምንድን ነው? ይሄ ከሚያወሩት ከሚናገሩት ነገር ከሚያስቡት ነገር ኦብዘርቭ ልናደርግ የምንችለው ነገር ነው። ምንድን ነው? ኔጌቲቭ ሰልፍ ቶክ። ሰው ስለ ራሱ ኔጌቲቭ ማውራት ሲጀምር ኮሽን ማድረግ ያስፈልጋል ማለት ነው። በቃ ስለ ራሳቸው ኔጌቲቭ ሲያስቡ ማለት ነው። ኦር ሲያወሩ ስለ ራሳቸው ኔጌቲቭ የሆነ ሰልፍ ቶክ ሲኖራቸው ማለት ነው። ሌላው ዲፊካልት ኮንሰንትሬሽን ዲፊካልት የሆነ ኮንሰንትሬሽን ላይ ትኩረት ማጣት፣ ሲያጠኑ ሊሆን ይችላል፣ ስራ ሊሰሩ ሊሆን ይችላል። ኮንሰንትሬት ማድረግ ሲያቅታቸው፣ ትኩረት ማድረግ ሲያቅታቸው ማለት ነው። ሌላው ኤክሰሲቭ የሆነ መጨነቅ ወሬ ሲያደርጉ ማለት ነው። ኤክሰሲቭ የሆነ ወሬ። ሌላው ቶት ኦፍ ሰልፍ ሃርም፣ ራሳቸውን ሃርም ለማድረግ አንዳንድ አስተሳሰብ ሲኖራቸው። ሶርስ ኦፍ ሰልፍ ሃርም፣ ሰው ራሱን ሊቆርጥ ይችላል፣ ራሱን ሊያጠፋ አንዳንድ ነገር ሙከራ ሊያደርግ ይችላል። እንደዚህ አይነት ነገሮች ማለት ነው። እና ሀሳቡ ሲኖር ማለት ነው፣ ቶቱ ሲኖር ዋርኒንግ ሳይን ነው። ላይክ እነዚህ በምን ሊገለጹ ይችላሉ? አይ ዶንት ዋና ሊቭ፣ አይ ዶንት ላይክ ማይ ላይፍ ኦር እንደዚህ አይነት ነገሮች፣ በቃ መኖር አልፈልግም፣ እንደዚህ አይነት የሆኑ ቃላቶች ሲወጡ እነዚህ ዋርኒንግ ሳይቶች ናቸው። ዝም ብለው የሚታለፍ ያለባቸው ነገሮች አይደሉም ማለት ነው። እና ሌላው ደግሞ ፊሊንግ ኦፍ ላይክ በርደን፣ አሁን እኔ በርደን ሆንኩኝ፣ አስቸገርኩሽ፣ ላይሽ ላይ ሆንኩኝ፣ ላይክ ላይ እኔን ተሸከማችሁኝ፣ በርደን ሆንኩባችሁ፣ እንደዚህ የሚሉ ሰዎች ይሄም ዋርኒንግ ሳይን ነው። ፊሊንግ ኦፍ በርደን፣ ቶት ኦፍ ሰልፍ ሃርም፣ ኔጌቲቭ ሰልፍ ቶክ፣ ስለ ራስ ኔጌቲቭ ማውራት፣ እነዚህ ነገሮች የዋርኒንግ ሳይኖች ናቸው ማለት ነው። ሰዎች በሜንታል ሄልዝ እንደተጠቁ የሚያሳዩን ማለት ነው። ሌላው ኢንጀነራል ምንድነው? ቅድም እንዳልኩት ኦቨርኦል በዓለም ላይ ከ8 ሰው 1 ሰው ሜንታል ሄልዝ ኤክስፒሪየንስ ያደርጋል። በአሜሪካ ላይ ደግሞ ከ5 ሰው 1 ሰው ኤክስፒሪየንስ ያደርጋል የሜንታል ሄልዝ ችግር ማለት ነው። እና ወደ 12% የሆኑ ሰዎች ኦንጎይንግ የሆነ የጭንቀት ሲምፕተም ይኖራቸዋል በአሜሪካን ሀገር ላይ ማለት ነው። አባውት 5% ሰዎች ደግሞ የዲፕሬሽን ሲምፕተምን ፍሪኩዌንትሊ ያሳያሉ ይላል ጥናቱ ማለት ነው። እና ከዚህ ውስጥ ግን
ኦንሊ አባውት 50% ነው ትሪትመንት የሚወስደው ወይ መድኃኒት የሚወስደው ወደ ሳይካትሪክ ጠጋ የሚለው ኦር ቴራፒ የሚወስደው ወደ 50% የሚሆነው ነው እንጂ ሌላው ሜዲኬሽን አይወስድም፣ ወደ ትሪትመንት አይሄድም፣ አክኖሌጅመንትም አይኖርም ታም ያለውም ብሎም አያስብም ማለት ነው። እና ይሄንን ይመስላል። እና ሌላው ምንድነው ኮንሰርኑ ዘ ላስት ዲኬድ ላይክ የዲፕሬሽን ሬት ወደ 60% ጨምሯል ሬቱ ማለት ነው። ሃይ ስኩል ተማሪዎች ላይ ከ3 ልጅ 1 ልጅ የሜንታል ሄልዝ ሲምፕተም ኤክስፒሪየንስ ያደርጋል። ወደ 40% የአሜሪካን ሀገር ሃይ ስኩል ተማሪዎች ሪፖርት ያደርጋሉ የጭንቀት ኦር የዲፕሬሽን ሳይን ማለት ነው። እና ያው ከኮቪድ በኋላ ደግሞ ብዙ ሰው ላይ እንደዚህ አይነት ነገሮች እየጨመሩ ነው የሜንታል ሄልዝ ኮንሰርን ማለት ነው። እና ይሄን ይመስላል። እና ኢንጀነራል ደግሞ ስለ ሱሳይድ የተወሰነ ነገር ማለት እፈልጋለሁ። ያ ምንድን ነው ከ15 እስከ 29 ዓመት ያሉ ልጆች ዘ ሊዲንግ ኮዝ ኦፍ ዴዝ ነው። በቃ በዚህ እድሜ ያሉ ልጆች ማለት ነው። እና ሌላው የሚያሳየው ጥናቱ ደግሞ ለሶሻል ሚዲያ ሞር የሚጋለጡ ሰዎች ወይ ደግሞ ኤክሰሲቭ ሶሻል ሚዲያን የሚጠቀሙ ሰዎች ሞር ጭንቀትና የዲፕሬሽን ሳይን የማሳየት ነገር ያሳያል ጥናቱ ማለት ነው። እና ምንድነው ሱሳይድ ኢዝ ሊዲንግ ኮዝ ኦፍ ዴዝ በአሜሪካ ላይ ወደ 14.3 ሚሊዮን ህዝብ በየዓመቱ ሀሳብ ይኖረዋል ራሱን ሀርት የማድረግ ማለት ነው። እሱን የመግደል ወይ ደግሞ የመፈለግ ሀሳብ ይኖረዋል። ወደ 4.6 ሚሊዮን ሰዎች ደግሞ ፕላን ይኖራቸዋል አክሽን ለመውሰድ እዚህ ላይ ማለት ነው። ወደ 2.2 ሚሊዮን ሰዎች ደግሞ አክሽን ይወስዳሉ ራሳቸውን ለማጥፋት። ይሄ የአንድ ዓመት ዳታ ነው። በአመት ውስጥ የዚህን ያክል ሰዎች ራሳቸውን ለማጥፋት ይሞክራሉ ማለት ነው። ይሄ ደግሞ ማን ላይ ይጨምራል? ከ18 ዓመት እስከ 25 ዓመት ያሉ ልጆች ላይ በጣም ይጨምራል። ኒርሊ ደግሞ 50,000 ዴዝ አለ 50,000 ዴዝ አለ በየአመቱ ኒርሊ ማለት ነው። በምን ኦንሊ በሱሳይድ ማለት ነው። እና አንድ ዴዝ ወደ 30 አቴምፕት ይኖርና አንድ ዴዝ ይኖራል ማለት ነው። አንድ ሰው ይሳካለታል ማለት ነው። እና ይሄን ይመስላል። እና ምንድነው ዋናው ነገር ሜንታል ሄልዝ ሪል ኬስ ኢት ኢዝ ሪል ሜዲካል ዲስኦርደር አለ። በጣም ሬቱ ከጊዜ ወደ ጊዜ እየጨመረ ነው የሄደው እና ፕሪቨንተብል ነው። እርሊ ኢንተርቬንሽን ያስፈልገዋል ፕሪቨንት ለማድረግ ማለት ነው። እርሊ ኢንተርቬንሽን ያስፈልገዋል። እና ምንድን ነው ይሄ ሪስክ የሱሳይድ ሪስክ እና አቴምፕት ከምን ጋር ይገናኛል? ያው ብዙ ጊዜ ሲቪየር ዲፕሬሽን ላይ ያሉ ሰዎች፣ ሲቪየር አንዛይቲ ያላቸው ሰዎች፣ ሰብስታንስ የሚጠቀሙ ሰዎች እነዚህ ሰዎች ጋር ሊንክ ያደርጋል ይሄ ሱሳይድ ቶት ማለት ነው። ብዙ ጊዜ ሪስኩ ከዲፕሬሽን ካላቸው ሰዎች፣ ጭንቀት ካላቸው ሰዎች እና ሰብስታንስ ከሚጠቀሙ ሰዎች። ሌላኛው ደግሞ ሶሻል አይሶሌሽን በጣም ራሳቸውን አይሶሌት የሚያደርጉ ሰዎች ላይም ሪስኩ ይጨምራል የሱሳይድ ሪስክ ማለት ነው። አቴምፕቱ ያ ኤክሲድ ላይ ዴዙን ኤክሲድ ያደርጋል ብዙ ጊዜ። ያው የሚሳካለት ጥቂት ነው፣ ግን አቴምፕት የሚያደርገው ብዙ ነው ማለት ነው። እና ሃየር ሪስክ ኢን ማርጂናላይዝ ፖፑሌሽን ያው እንግዲህ ሁሉም ሰው ኢሚግራንት ሆኖ ከሆነ ቦታ የሆነ ቦታ ሲሄድ ያው ማርጂናላይዝድ ነው። እዛ ላይ ይበዛል ማለት ነው። እና እንደ ኢሚግራንት ሪስኮች አሉ ኢሚግራንቱ ሞር ማለት ነው፣ ሁሉም አይነት ኢሚግራንት ላይ። ሌላው ምንድነው ቤሪየር ቱ ሜንታል ሄልዝ ኬር ምንድነው? ቤሪየሩ አንደኛ ስቲግማ ነው። ያለን አመለካከት ለሜንታል ሄልዝ ኢት ፕሪቬንት ቱ ሰርቪስ ማለት ነው። እርሊ ትሪትመንት ሲክ እንዳናደርግ ያደርገናል። ሌላው ካልቸራል ቤሪየር ካልቸራሊ ለሜንታል ሄልዝ ያለን አመለካከት እሱም ቤሪየር ነው። ሌላው ፋይናንስ ኤንድ አክሰስ ሊሚቴሽን
ላይክ ኤክስፔንሲቭ ነው ሜዲካል ሰርቪስ እዚህ ሀገር ላይ እሱ ሊሆን ይችላል። ሌላው ደግሞ ያው ለቴራፒ ያለን አመለካከት በጣም ሎ ዩቲላይዜሽን ያለው ብዙ ካልቸራሊ ያን ያክል የሚታወቅና ቤኔፊቱም የሚታወቅ አይነት ነገር ስላልሆነ ማለት ነው። እና እነዚህ ቤሪየሮቹ ናቸው ማለት ነው። ሶ ፕሮቴክቲቭ ፋክተርስ ምንድን ነው? ፕሮቴክቲቭ ፋክተር ላይ ምንድን ነው? ዋናው ስትሮንግ የሆነ የፋሚሊ ቫሊዩ ያስፈልጋል። ከፋሚሊ ጋር ጊዜ ማሳለፍ ያስፈልጋል። ማውራት ያስፈልጋል። ኦፕን ኮሚኒኬሽን ያስፈልጋል። ልጆች ፊሊንጎቻቸውን ሳይፈሩ ለፋሚሊ ሼር እንዲያደርጉ ኦፕን ኮሚኒኬሽን መኖር ያስፈልጋል። ካልቸሩ ፕራይድ አለ ብቻ ምንድን ነው ካልቸራችንንም በመሆን ባለበት መልኩ ሞዲፋይ መደረግ ያለበት ሞዲፋይ። አሁን ለልጆች ያለን አስተሳሰብ፣ ከልጆች ጋር የምናጠፋው ጊዜ፣ ለልጆች የሚሰጥ ኢነርጂ፣ ታይም፣ ሌበር እንደዚህ አይነት ነገሮች ላይ ለውጦች ያስፈልጉናል እና ልጆች ኮኔክትድ መሆን አለባቸው ከቤተሰብ ጋር፣ ከጊዜ ጋር አብረው ጊዜ ማሳለፍ አለባቸው። መተዋወቅ ያስፈልጋል። ፊሊንግ በነፃነት ሊወራ ይገባል እና ያለምንም ጀጅመንት ፊሊንጎቻቸውን እንዲያወሩ ኢንካሬጅ ማድረግ ያስፈልጋል ማለት ነው። ያው ኮሚኒቲ ሰፖርት፣ ፌስ ሰፖርት እነዚህም ጥሩ ናቸው። ወደ ቸርች መጠጋት፣ ሶሻላይዝ ማድረግ፣ ልጆችም ሶሻላይዝ እንዲያደርጉ ኢንስተዲ ኦፍ ስፔንዲንግ ኦን ስክሪን ማለት ነው። አዳፕታቢሊቲም የተወሰነ ነገር ያስፈልጋል። የሆኑ አንዳንድ የማይጎዱን ካልቸሮች የምንቀበልበት መንገድ እና ካልቸሮችንም እንዴት ትራንስፈር እንደምናደርግ ለልጆቻችን ኮንሲደር ማድረግ ዘዌ ሃው ዊ ካን ኮሚኒኬት ዊዝ ደም እና ራሳቸውንም አይደንቲፋይ እንዲያደርጉ በቃ ራሳቸውን እንዲገልጹ፣ አስተሳሰባቸውን እንዲገልጹ፣ ራሳቸውን እንዲያውቁ፣ አመጣጣቸውን እንዲያውቁ ማድረግ ያስፈልጋል እና ሰፖርቲቭ የሆነ ኢንቫይሮንመንት ቤተሰብ ውስጥ መፍጠር ፕሮቴክቲቭ ፋክተሮቹ ናቸው ማለት ነው። ሌላው ደግሞ ኖርማላይዝ ማድረግ ነው ሜንታል ሄልዝ ኮንቨርሴሽን። በቃ በግልጽ መወራት አለበት፣ ማውራት ያስፈልጋል። ቀለል አድርጎ ማየት ያስፈልጋል። ሰዎች ከተጠቁ በዲፕሬሽን፣ በጭንቀት፣ በስትረስ ቀለል አድርጎ አይቶ ወደ መፍትሄው መውሰድ ያስፈልጋል ማለት ነው። ቤተሰቡን ማስተማር፣ ፋሚሊ ኤጁኬሽን ያስፈልጋል። የጤና ችግር እንደሆነ ማንኛውም አይነት ሰው ሊገጥመው እንደሚችል ማስተማር እና ግንዛቤ ማስጨበጥ ቤተሰብ ውስጥም ያስፈልጋል ማለት ነው። ሌላው ካልቸራል ኮምፒተንት የሆነ ኬር ለማግኘት መሞከር ነው። ኮሚኒቲ ሰፖርት ሲስተምን መጠቀም ነው። ኮፒንግ ስኪሎችን ደግሞ ዲፕሎም ሄልዚ ኮፒንግ ስኪሎችን፣ ሄልዚ ላይፍ ስታይሎችን፣ ሰልፍ ኬርን እነዚህን ነገሮች ሞር ማክሲማማይዝ ማድረግ እና ከአበላል ሊጀምር ይችላል። ኤክሰርሳይዝ ከማድረግ ኤቭሪ ታይም ኤክሰርሳይዝ ማድረግ ሊሆን ይችላል። ወክ ማድረግ ሊሆን ይችላል። ጥሩ የሆነ ሆቢ ዴቨሎፕ የማድረግ ወደ ውጭ መውጣት፣ ፓርክ ማሳለፍ፣ ከኔቸር ጋር ማሳለፍ ሊሆን ይችላል። እንደዚህ አይነት ነገሮች እና ብዙ አይነት ኮፒንግ ስኪሎች ይኖራሉ። እነሱንም አይደንቲፋይ እያደረጉ ፕራክቲስ ዋትስ ወርክ ፎር ዩ ማለት ነው እና ያንን ይመስላል። ዋይ ኤርሊ ኢንተርቬንሽን ኢዝ ማተርስ የሚለው ምንድነው? ሞስት ሜንታል ኢልነስ ስታርት ኤርሊ 18 ኤንድ 25 እነዚህ ስለሆነ ኤርሊ ሜንታል ሄልዝ ኢንተርቬንሽን ለልጆች አስፈላጊ ነው ከገጠማቸው ማለት ነው። ኤርሊ ኬር ማድረጋችን ምን ይቀንስልናል? ኮምፕሊኬትድ የሆነ ኬዝን ይቀንስልናል። ወደ ሲቪየር ኬዝ እንዳይሄድ፣ ወደ ሱሳይዳል ቶት፣ ወደ ኮሚት ማድረግ እንደዚህ አይነት ነገሮች ላይ እንዳይሄድ ኤርሊ ኬር ያስፈልጋል ማለት ነው እና ማንኛውም የሜዲካል ኬዝ ኤርሊ ስናክመው እና ኮምፕሊኬትድ እየሆነ ሄዶ ስናክመው እኩል አይደለም አውትካሙ እና ኤርሊ ኢንተርቬንሽን ኢዝ ቤተር ቱ ፕሪቨንት ሲቪየር የሆነ ኮምፕሊኬትድ ኬዝ ማለት ነው። ሎንግ ተርም የሆነ አውትካም እንዲኖር ኢምፕሩቭ ማድረግ ላይክ እነሱን ኢንጌጅድ ማድረግ፣ ሰርቪስ እንዲወስዱ ማድረግ እና ኢንተርቬንሽን ያስፈልጋል ማለት ነው። ሄልዚ የሆኑ ኮፒንግ ስኪሎችንም ኢንከሬጅ ማድረግ ያስፈልጋል ማለት ነው እና
ይሄንን ይመስላል። ያው ዋናው ሜሴጅ ምንድነው? ከሀገር ወጥቶ የሚኖረው ኢንዲቪጁዋል ያው የራሱ ድሪም አለ፣ የፋሚሊ ድሪም አለ፣ ፕሬዠር አለ፣ ብዙ የጭንቀት ሶርሶች አሉ አክኖሌጅ ማድረግ ያለብን እና የራሳችንንም ሜንታል ሄልዝ ሰፖርት ማድረግ የልጆቻችንንም ሜንታል ሄልዝ ሰፖርት ማድረግ አዌር መሆን ስለ ሳይኖች አዌር መሆን ስለ ሰርቪስ አሰጣጦች አዌር መሆን እና ሰርቪሱን መውሰድ በጣም አስፈላጊም ነው ማለት ነው። ራሳችንንም ቤተሰባችንንም ሰፖርት ስናደርግ ኮሚኒቲያችንንም ሰፖርት እንደምናደርግ እናደርጋለን ማለት ነው። የመጨረሻው እንግዲህ ይሄንን ካልኩኝ የመጨረሻው ዌር ቱ አክሰስ ኬር ሳይኮቴራፒ ኦር ሜዲኬሽን የሚለውን ነገር አይ ቲንክ ከዚህ በፊትም የሆነ ቪዲዮ ላይ ሰርቼዋለሁ፣ አሁንም እደግመዋለሁ እና ምንድነው ኦንላይን ላይ ማግኘት ትችላላችሁ። አሁን ጊዜው ከኮቪድ በኋላ በጣም ቨርቹዋል ሰርቪስ ተስፋፍቷል እና ይሄኛው የሜንታል ሄልዝ ሪሌትድ ፊዚካል ኤግዛሚኔሽን ስለማያስፈልገው ከቻላችሁ ኢንፐርሰን ጥሩ ነው፣ ጥሩ ኮኔክሽን ይፈጣል። ኢንፐርሰን ካልተቻለም ደግሞ ቨርቹዋል ሰርቪሶች ስላሉ እርሊን ለመጠቀም መሞከር ነው እና ሳይኮሎጂ ቱዴይ .com ይባላል፣ ቴራፒ ፋይንደር .com፣ አልማ .com፣ ግሮቴራፒ .com፣ ዞዳክ .com፣ ቴራፒ ፎር ብላክ ወመን .com እና ኦፕን ፓዝ ኮሌክቲቭ .com የሚባሉ አሉ ማለት ነው እና ኦፕን ፓዝ ኮሌክቲቭ .com ፎር ፒፕል ሁ ዶንት ሃቭ ሄልዝ ኢንሹራንስ ኢዝ ቬሪ ቬሪ ቤስት ፕሌስ ቱ ጌት አፎርደብል ሳይኮቴራፒ ሰርቪስ ማለት ነው። ይህንን ይመስላል የዛሬው አላማው ጀስት ትንሽ አዌርነስ ላይ ትንሽ ኮንትሪቢዩት ለማድረግ ነው እና ይህን ይመስላል አሁን ከረንትሊ ያለው ኢንፎርሜሽን ስለ ሜንታል ሄልዝ። አሁን ችግሩ ምንድነው? አዌርነስ እየጨመረ ነው ያለው፣ ግን ምንድነው ሊሚትድ አክሰስ ቱ ኬር አክሰስ እያደረገ አይደለም ህዝቡ ማለት ነው። ሰርቪስ እየተጠቀሙ አይደለም እንጂ አዌርነሱ እንኳን ጥሩ ነው። ስለ ሜንታል ሄልዝ ጥሩ እየሄደ ነው ያለው፣ እንደ ድሮ አይደለም። I think take care of your mind care is matter ምዕራፍ ነኝ። I think it's gonna help for few people ይሄ ቪዲዮ። stay safe, take care። መልካም ጊዜ